ሮሚዮ ጁሊየትና ኢያጎ የሚለውን ልጋብዛችሁ። 12 ጁላይ ፌስቡክ ፎቶ አለ። ወጣት ልጃገረድ ሚኒስከርት ቀሚስ አርጋ ትልቅ ሶፋ ላይ እግሯን አጣምራ ትታያለች። ጓደኞቿ ወዲያው እኮ ነው ወዲያው በላይክ ማአት አጀቧት። 150 ላይክ 70 ኮሜንት። ልዑል and 68 others have commented። ጠቅጠቅ ኮሜንት ሲከፈት አበበ ዋው መቲ እንደዚህ የተሽቀረቀርሽው የት ልትሄጂ ነው? ሶል እቺ ልጅ የሆነ ሰውማ ኩክ ሳታደርግ አልቀረችም። ኦኬ ልዑል የጠበስሽውን ቶሎ አግቢውና ጥሬውን እንደኔ ቀቅለሽ አብስዩ በለው። ኦኬ ማቲ how dare you insult me on Facebook? ቀንተ ነዋ እረርድብን በል። ልዑል ቀናት ፍቅር ምናምን ባክሽን ረስቼዋለሁ፣ አርፈሽ ጠበሳሽን አጧጡፊ። አበበ አረ ሁለታችሁም ምረፉ እንዴ፣ መነጋገር ካለባችሁ ከፌስቡክ ውጭ ተገናኙና አውሩ። ምንድነው አንተ ልዑል ደግሞ የፈለገ ቢሆን ምን አለ ማለት ዝም ብለህ አምሮብሻል ብትላት ምን ይጎዳሃል? ልዑል ስልኬን አላነሳም ማለቷ እንጂ ታውቃለህ ፌስቡክ ላይ አተካሮ አይመቸኝም። በአንተ ፊት አሁኑኑ ትንገረኝ። is she seeing somebody? መቲ ከሌላ ሰው ጋር ብሆንስ ምን ልታረግ ነው? ባለፈው እንደ ፈጠርከው አይነት የዱርዬ አምባጓሮ ልትፈጥር ነው? አልፈልግህም ተወኝ። አበበ ልዑል በእናትህ ተረጋጋ። ነገ እኔ እናንተ ተገናኝተን እናወራለን። አሁን ዝም ብለህ ለመተኛት ሞክር። ከቤት የትም እንዳትሄድ ፕሊዝ። መቲ አቤ ባለፈው ያደረገውን ነግሬሃለሁ አይደል? ቀጥሏል ጽሑፍ። አበበ አይ ከሰው ሰምቻለሁ። በቃ ለማንኛውም አሁን ተረጋጊ እሺ። I will talk to him tomorrow. Sleep tight። በቴክስት መልእክት አበበ ለመታሰቢያ ግን are you seeing somebody else ብሎ ላከላት። መልስ ሳትሰጠው ቀረች። የሆነ ልጥጥ ሰው ኩክ አረግሽ አይደል ብሎ ደገመላት። መቲ አንተም እንደ ሌላ ሰው ወሬ መፍተል ጀመርክ መለሰች። አበቃ። 2 PM ዲሴምበር 21 ፎቶ ገጭ ብሏል። ወጣት ሸበላ ጠይም መቲን ቀፍ አርጎ ሲስማት ሲል መቲ ደግሞ እየተሳመች በአንድ አይኗ ወደ ካሜራው እየተመለከተች ግራ እጇን ወደፊት ወጣ አድርጋ እያሳየች ነው። በጣቷ ላይ የጋብቻ ቀለበት ጠልቋል። ከፎቶ በላይ የሰፈረው መልእክት it is official like 665 ይላል። ኮሜንት 50 ኮሜንት ተክ ተካፈተ። ሜሮን ስለ ሰውዬሽ ሰምቻለሁ፣ ቀናሁብሽ። ተረፈ ሜሪ ከመቅናት ቀልጠፍ ብለሽ እኔን ማግባት። ሰላም አንተን ማን ያበስላል? አንተ ራስ ምግብ አብሳይ። መቲ የኔ ቆንጆ ኮንግራ። አበበ ቻት ላይ መቲን አግኝቶ ስለ ፎቶ አወራት። አቤት ደስ የሚል ነገር ነው። አቤት ሰው ሲጠፋ ለመጠየቅ። አቤት እንዴት ያምርባችኋል። አቤት የላይክሽ መብዛት። እኔ ላይክ ስልሽ 666ኛ መሆኑ የታወቀኝ ከተጫንኩት በኋላ ነው። I hope you will not consider it as a bad omen. መቼ ነው ሰርጉ? አንጠራም እንዴ? መቲ ጥር ላይ ነው። ጥር ላይ ብለን እያሰብን ነው። ገባ? ከአቢ ጋር ወደዚህ ቀረብ ሊል ይችላል ማለት you know what I want to ask you? ስለዚህ ለምን አንተ ሳልጠይቅ በፊት አትነግረኝም? አበበ I think you mean about ልዑል ደህና ነው። በፊት ከነበረበት ሁኔታ በጣም ይሻላል። don't worry
ሜዲኬሽኑን እየተከታተለ ነው። መቲ ቤት ሄጄ ልጠይቀው ፈልጌ ነበረ፣ ግን የተወሳሰበ ነገር ሆነብኝ። ቤተሰቦቹ እኔ ምን አድርገው እንደሚያስቡ ይታውቃለህ አደል? በእኔ ምክንያት የታመመ ነው የሚመስላቸው። ማንም የኔን እውነት አይረዳም። ሳድ አበበ I think he knows it too. I'm sure he doesn't hate you. እያለቀሰች ነው ሞባይላው ላይ የምጽፈው። ኡቴ በእናት እኔ ራሴ ግራ ግብት ብሎኛል ብላ ጻፈች። አበበ አንቺ አትጨነቂ፣ እሱ ምንም አይሆንም። በቃ ፍቅር ይሰምራል ወይም ይሰበራል አይሰምርም። በቃ ያንቺና የልዑል ፍቅር ፈጣሪ አልፈቀደውም። አሁን ተረጋግተሽ ሕይወትሽን በሙሉ መንፈስ ጀምሪ ወይም ቀጥይ። መቲ is he with his mom and dad? አበበ ብዙ ነው ታሪኩ። አሁን ግን ሆስፒታል ገብቷል። ዛሬ ሄጄ አይቼው ነበር። አትጨነቂ፣ በጣም ተሽሎታል። እንዲያውም በሌሎች በሽተኞች ላይ ሙድ እየያዘ ሲያስቀኝ ነበር። You can't begin to imagine the variety of ጠሾች in that Emmanuel place, you know. በጣም ያሳዝኑሻል፣ ልብ ይነካል። ከዛ ደግሞ የሚያደርጉት ነገር ስታስቢው ደግሞ በቃ ሆድሽን ይዞ ያንፈራፍርሻል። መቲ በእናትህ አትንገረኝ። እኔ ራሴ አቢ ከጎኔ ባይኖር ማለት በነዛ የመጀመሪያዎቹ ወራት አብጄ እዛው መግባት አይቀርም ነበር። አቢ is that your new man, your husband? እሱ ባይኖር ከዛ አይነት ስብራት አላገግምም ነበር። I heard your man is stinking rich? Yes, I think so too. የልዑል ፍቅር ህመሙ አይቻልም። ህመሙ ብሶ ሊያጠፋፋን ሆነ። I had to move away. ማጽፍ ተዘጋ። 0400 ሰዓት ኖቬምበር ፌስቡክ ከች ፎቶ። አሁንም ሙሽሮች እጅ ለእጅ ተያይዘው በሜዳ ላይ እየሮጡ ሴቷ መቲ ቀሚሷን እንዳያደናቅፋት ሰብስበዋለች። ጀስት ሜሪድ ከምኔው 830 ላይክ 100 ኮሜንት። አበበ ፎቶውን እየተመለከተ እንባ ተናነቀው። በስንት ቀኑ ነው የፌስቡክ ገጹን የከፈተው? ያመለጡትን የወሬ ቀናት ያህል ወደ ኋላ ተመልሶ የመቲ መልእክቶች ተመለከተ። ስታፈላልገው ከርማለች። ወደ እሱ መልእክት ሳጥን ብዙ አረፍተ ነገሮች ሰዳለች። ልዑል መሞቱን ከሰማበት ቅጽበት ጀምሮ ስልኩም በጥንታዊ አገልግሎቱ እንጂ በፌስቡክ የወሬ ፋሲካነቱ ስለጠላው ጾመው። የማንንም ቲርኪ ሚርኪ ወሬ ሲለቃቅም አብሮ አደግ ጓደኛው ራሱን አንጠልጥሎ ሞቶ ጠበቀው። ፌስቡክን ጠላው። ፌስቡክ ውስጥ ስሜት የለም፣ ወሬና ማስታወቂያ በየአይነቱ ብቻ። ሞትም ማስታወቂያ ነው ለፌስቡክ። ከቀናት በኋላ አላስችላለው። ፌስቡክ አካውንቱን በሚንቀጠቀጥ እጁ ከፈተው። በሞባይሉ ካሜራ ከዚህ ቀደም አጥምዷቸው ከነበሩት የልዑል ፎቶዎች መሃል የእሱን ማንነት እንደ ቀድሞ የጉብዝና ዘመኑ አንገቱን ሳይደፋ በፊት እንደነበረው ይገልጿል ብሎ ያሰበው በገጹ ላይ አኖረ። ልዑል እግዚአብሔር በገነት ነፍስን ያኖራት ብሎ ፖስት አረገው። የከፈተውን በፍጥነት ዘጋ። ፌስቡኩ ተዘግቶ መልእክቶቹ፣ ላይኮቹ፣ አርአይፒዎቹ እየተከታተሉ ሲገቡ በምናቡ ተሰማው። ተደጋግሞ ለተወሰነ ጊዜ ታገሰ። መቲ የልዑልን ፎቶ ተለጥፎ አይታ ምን ልትል እንደምትችል ለመገመት አልፈለገም። አይታ ልታደርግ የምትችለው ምን እንደሆነ ማሰብ ከአቅሙ በላይ ነው። ልቡ ያውቀዋል እውነተኛ ፍላጎቱን። የፈለገው የማህበረሰቡን ሐዘን፣ የፌስቡኩን ሐዘን በላይክ ደረሰ መልቀም ብቻ ነው። መቲ ምናልባት የጫጉላ ሽርሽር ላይ ልትሆን ትችላለች። ሽርሽር ላይ ያሉ ሙሽሮች ፌስቡክ እንዳይጠቀሙ የሚከለክል ኮስታራ ባህል ቢኖር ምን አለበት ብዬ ተመኘው። ግን በቤተ መቅደስ ውስጥም በቅዳሴ መሃል ጸሎታቸውን ከፌስቡክ ጋር አጣምረው ፖስት ሲያደርጉ የታዘብናቸው ምዕመናን ትዝ አሉት። ለምን የልዑልን ሞት ለፌስቡክ ማህበረሰብ ማወጅ እንዳስፈለገው ለራሱም አልገባውም። መሞቱ በማህበረሰቡ ላይ የሚያመጣው አንዳችም ለውጥ የለም። ለአንዲት የማህበረሰቡ አባል ብቻ ግን ትልቅ ጉዳት ያደርሳል። በብዙ ሰው የማይጠቅም አንዲቷን ሙሽራ ግን መስበር የሚችል ዜና ላይክ ለመቁጠር ሲል ሞባይሉ ላይ ለጠፈ።
ከራሱ ማንነት ውጭ ወሬ አመላላሽ ባህሪን በቅልጥፍና እንዲወጣ ያስቻለው ቴክኖሎጂ በእጁ ላይ አለ። ፌስቡክ ሮሚዮና ጁሊየትን ከማገናኘት አገዳድሎ ለማለያየት የበለጠ የሚጠቅም ፈጠራ መሆኑን አመነበት። አምኖም ስም አወጣለት። ኢያጎ ብሎ ሰየመው። ኢያጎ ከኦቴሎ የድራማ ገጸ ባህሪያት ወጥቶ ሮሚዮና ጁሊየት መሃል በምን ምትሃት እንደገባ ለመተንተን ግን አቅማጣ። ኢያጎ ግን እኩይ ባህሪውን የሚተወው በሰዎች እጅ ከተገፋ ብቻ ነው። ላይክ፣ ሼር፣ ኮሜንት ብለው ካልነኩት ኢያጎ ተግባሩን ብቻውን ማከናወን አይችልም። መሳሪያ ነው። አበበ ፌስቡክን እርም ብሎ ሊተው እንደማይችል ጠንቅቆ አውቋል። ኢያጎነትን ለምዷል። የበሰበሰ ዝናብ አይፈራም አለ ለራሱ። ስልኩን መልሶ አበራ። ጥይት መኖሩን አረጋገጠ። ጥይት የለም። ካርድ ገዝቶ ሞላ። ገጹን ከፍቶ የሚከተለውን ላከ። ሮሚዮና ጁሊየት የሞቱት ዕጣ ፈንታቸው ጠማማ ስለሆነ ሳይሆን ኢያጎ መንገድ አቋርጦ መሃላቸው ገብቶ ነው። የዘመናችን ምርጥ ወሬ አመላላሽ ኢያጓችን ፌስቡክ ተብሎ ይጠራል። ፖስት፣ ላይክ፣ ኮሜንት ብዙ ምላሽ አላገኘም። የተወሰኑ ውዴታዎችን ቆጠረ። ግን ከሰጪዎቹ ልብ ተፈንቅለው የወጡ እንዳልሆኑ ያስታውቃሉ። 10 ውዴታዎች እየተንጠባጠቡ በሱ ገጽ ላይ ተጠራቀሙ። አላረኩትም። የሳይበሩ ሰማይ ተበስቶ በላይክ ማዕበል ተጠርጎ ሲወሰድ ለማየት ጓጉቷል። እንደገና ገጹን ከፈተ። እንደገና ጻፈ። 2:10 ዲሴምበር አበበ ዘሩ። ልዑልና መቲን የገደልኩት ኢያጎ እኔ ነኝ። ለመግደል የተቀመጥኩበት መሳሪያ ደግሞ ይሄ ፌስቡክ የተባለ ፈጠራ ነው። ላይክ 100፣ ኮሜንት 28። መቲ ሰምታ ምን ታረግ ይሆን እያላሰበ ስልክ ደወለችለት። የለጠፈውን አንብባለች። የልዑልንም ሞት ተረድታለች። የልዑልን ሞት በለዘብታ አስተዛዘነች። አሁን መጨረሻ ላይ የላከው መልእክት ግን አልገባትም። ከዚህ በተረፈ ያወራችለት ከራሷ ሰርግ ጋር ስለተያያዙ ነገሮች ብቻ ነው። ብዙ አላካበደችም። ሮሚዮና ጁሊየት በፌስቡክ ዘመን ያን ያህል ትራጀዲ አይፈጥሩም። የፍቅረኛሞች መለያየት፣ የአፍቃሪ ማበድ፣ አብዶ መሞት ለፌስቡክ ትውልድ ቀለል ብሎ የሚታይ ነው። ሁሉም ዕለታዊ ወረታዊ ወሬዎች ናቸው። ኢያጎም የሚፈጥረው አሻጥር በተወሰኑ ላይክና ኮሜንቶች ውስጥ ተድበስብሶ ይመክናል። በአንዱ ስቃይ ላይ ሌላው ልደቱን ያውጃል። ሞቱም፣ ውልደቱም፣ ሰርጉም፣ ሐዘኑም፣ ስድቡም፣ ሙገሳውም እንደ ቀላል በአዲስ ወሬ ታጥበው ያልፋሉ። አዲስ ወሬ ይመጣል። አዲስ ቁጣ፣ አዲስ ግጥም፣ አዲስ ፎቶ፣ አዲስ ቀልድ። ለእያንዳንዱ አዲስ ገጽ የሚሰጡ ውዴታዎችም ሆነ አስተያየቶች አያልቁም። ለፌስቡክ ማኅበረሰብ ነገም ሌላ ቀን ነው። ላይክ፣ ኮሜንት፣ ሼር። Want more videos like this? It's easy. Just do this. Click on subscribe button. It only takes 1 second literally. Go on. Subscribe.